ሶ አሁን የምናየው ሞጁል ደግሞ ስለምንድን ነው የሚሆነው? ስለ ፋይናንሻል አናላይሲስ ወይም ደግሞ ስለ ፋይናንስ ትንተና በደንብ ዲፕ ገብተን የምናየው ማለት ነው። ሶ ምንድነው ፋይናንስ ትንተና ወር ፋይናንሻል አናላይሲስ? እንግዲህ እስካሁን ምን ይሰራል? ስለ ፋይናንስ ቤዚኮች ጀምረናል፣ በደንብ አይተናል። ከዛም በኋላ ሰነዶች እንዴት እንደምንይዝ አይተናል። ፋይናንሻል ስቴትመንቶች እንዴት ፕሪፔር እንደምናደርግ አይተናል። ከዛ በተጨማሪ ግብር እንዴት ሪፖርት እንደምናደርግ አይተናል። የታክስ ኦዲት ሲስተም ምን እንደሚመስል አይተናል። ዋና ዋና ነገሮች ናቸው። እኒህ ስለ ፋይናንስ ህጎችን በደንብ ተረድተናል ማለት ነው። አሁን የምናዘጋጃቸው ፋይናንሻል ስቴትመንቶች አጠቃላይ ፋይናንስ ለታክስ ብቻ አይደለም የሚያስፈልገው። ፋይናንስ ኢንተርናል ስራችን፣ ኢንተርናል የድርጅታችን እንቅስቃሴ ባክቦኑ ነው፣ ዋናው የጀርባ አጥንት ሆኖ ነው የሚያገለግለው ማለት ነው። እና ይህ ደግሞ በፋይናንሻል አናላይሲስ በደንብ ልንገልጸው እንችላለን። ፋይናንሻል ስቴትመንቶቻችንን ፕሮፐርሊ ካዘጋጀ ትንተና ልንሰራባቸው እንችላለን። እኒህ ትንተናዎች ምን ሊሆኑ ይችላሉ? የድርጅቱን ጤናውን የምንገመግምበት፣ ትርፋማነቱን የምንገመግምበት፣ ኦቨርኦል የድርጅቱን ጥንካሬ የምናይበት ሲስተም ነው። ስለዚህ ፋይናንሻል ስቴትመንቶቻችንን ኢንካም ስቴትመንት፣ ባላንስ ሺታችንን እና ካሽፍሎ ስቴትመንቶችንን በመጠቀም ግምገማ ሰርተን ከዛም በኋላ የትንተና ውጤቶች የምናገኝበት አሰራር ወይም ደግሞ ሲስተም ፋይናንሻል አናላይሲስ በመባል ይታወቃል ማለት ነው። ፋይናንሻል አናላይሲስ ብዙ ጥቅሞች አሉት። በዋነኝነት በዳታ መሰረት ማለትም በቁጥር ያጠነጠነ ውሳኔዎች እንድንወስን የሚረዳን የፋይናንስ አካል ነው ማለት ነው። ይህ ፋይናንሻል አናላይሲስ ላይ ቁልፍ የሚባሉትን ቤኔፊቶች ስናይ እዚህ ጋር እንደምታዩት የመጀመሪያው ፐርፎርማንስ ኢቫሉዌሽን ላይ ያገለግለናል። ፋይናንሻል አናላይሲስ ዋት ኢዝ ፐርፎርማንስ ኢቫሉዌሽን? የአንድን ካምፓኒ እንቅስቃሴውን የምንገመግምበት መንገድ ነው ማለት ነው። ጥሩ ፐርፎርም እያደረገ ነው ወይስ ጥሩ ፐርፎርም እያደረገ አይደለም ብለን የምንገመግምበት መንገድ ነው ማለት ነው። ባላንስ ሺታችንን፣ ኢንካም ስቴትመንታችንን፣ ካሽፍሎ ስቴትመንታችንን በመጠቀም ይህ ድርጅት አሁን ለምሳሌ ከወር ገቢው እየጨመረ ነው ወይስ እየቀነሰ ነው የሚለውን ነገር ልናይ እንችላለን። ሬቨኒው ግሮዝ እዚህ ጋር እንደሚለው። ከዛ ባለፈ ደግሞ ፕሮፊታቢሊቲውን ልንገመግምበት እንችላለን። ይህ ድርጅት ትርፋማ ነው ወይ የሚለውን ነገር የምናይ ይሆናል ማለት ነው። ከዛ በተጨማሪ ደግሞ ኤፊሽንት ነው ወይ ይሄ ካምፓኒ፣ ጥሩ የገንዘብ ልውውጥ ሲስተም አለው ወይ፣ ቶሎ ገንዘብ ኮሌክት ያደርጋል ወይ፣ ኦቨር አዋጪ የሚባል ስራ ላይ ነው ወይ ያለው፣ ቀልጣፋ የሆነ ስራ ላይ ነው ወይ ያለው የሚለውን ነገር ኤፊሽንሲያችንን በመገምገም እናውቃለን ማለት ነው። በዚህ የፐርፎርማንስ ኢቫሉዌሽን በሚባለው ነገር የድርጅቱን ጥንካሬዎች እናያለን እና ደግሞ ክፍተቶችን እናያለን። በስራ ክፍተት ደግሞ ካወቅናቸው በኋላ ምን መሻሻል እንደሚችል ልለይ እንችላለን። በዛ መሰረት ደግሞ ውሳኔዎች ልንወስን እንችላለን ማለት ነው። አንዱ ጥቅሙ እሱ ነው። ከዛ በተጨማሪ አሁን ኢንፎርምድ ዲሲዥን ሜኪንግ እዚህ ጋር እንደሚለው ኢንፎርምድ የሆነ ዲሲዥን ሜኪንግ በእውቀት ያጠነጠነ የውሳኔዎችን እንድንወስን ይረዳናል ማለት ነው። አሁን ምንድነው በእኛ ሀገር ትሬንድ ብዙ ጊዜ ቢዝነሶች የሚመሩት በማርኬት ነው። ማርኬት ድሪቨን ናቸው ብዙ ቢዝነሶች ማለት ነው። ይህ ምን ማለት ነው? አሁን ለምሳሌ ሬስቶራንት ቢዝነስ ካለው አንድ ሰው ፕሮባብሊ የሚሸጠው ሽያጭ ከሌሎች ሬስቶራንቶች ጋር ተቀራራቢ የሆነ ዋጋ ሊሆን ይችላል። ወር ደግሞ በዚህ ሳይድ አንድ ጎማ ሻጭ ካለ የሚሸጠው በአንድ ጎማ በ1,000 ብር ከሆነ ሌላ አዲስ ጎማ ሻጭ የሚመጣ ከሆነ በ1,000 ብር ወይ በ1,100 ብር ሊሆን ይችላል የሚሸጠው። ስለዚህ ተቀራራቢ ነው እና በማርኬቱ የሚመሩ ውሳኔዎችን የሚወስኑ ብዙ ቢዝነሶች። ፋይናንሻል አናላይሲስን ግን በደንብ የምናውቅ ከሆነ ማርኬት ድሪቨን ሳይሆን የምንሆነው ዳታ ድሪቨን ስትራቴጂዎች ነው የሚኖሩን ማለት ነው። ዳታ ድሪቨን ስትራቴጂ ምንድን ነው? ቁጥርን ያማከለ ውሳኔዎች እንድንወሰን ያደርገናል ማለት ነው። አሁን ለምሳሌ ካልኩሌት በማድረግ ብቻ ገቢ ወጪያችንን እያንዳንዱ የሚያስፈልጉትን ነገሮች ካልኩሌት በማድረግ
ማርኬታችን ውስጥ በጣም ሰክሰስፉል ልንሆን እንችላለን። በጣም በትንሽ ዋጋ መሸጥ እንችላለን ካልኩሌት ካደረግነው ብቻ። በዛ ምክንያት ደግሞ ገበያውን ልናሸንፍ እንችላለን ማለት ነው። ስለዚህ ግዴታ በማርኬት ስለተመራን እያተረፍን ነው ማለት አይደለም። ካልኩሌት ካደረግነውና ትንተና ከሰራን ነው አክቹዋል ትርፋማችንን የምናውቀው። ዳታ ድሪቭን ስትራቴጂዎችን ለመወሰን ይረዳናል ማለት ነው። ኢንፎርምድ ዲሲዥን ሜኪንግ ማለት እሱ። ከዛ በተጨማሪ ደግሞ ሪስክ ማኔጅመንት ላይ ፋይናንሻል አናላይሲስ በደንብ ነው የሚጠቅመን። ሪስክ ማኔጅመንት ምን ማለት ነው? አንድ ድርጅት አሁን ብዙ ፋክተሮች አሉት ሰክሰስፉል የሚሆንበትና ኦር የሚወድቅበት የተለያዩ ፋክተሮች አሉት። ለምሳሌ የድርጅቱ የአገሪቷ ኢኮኖሚክ ስታተስ ሊሆን ይችላል፣ ወይም ደግሞ ያለበት ቢዝነስ ሲዝናል ሊሆን ይችላል፣ ወይም ድርጅቱ የካሽ ፍሎ እጥረት ይኑረው አይኑረው የሊኩዊዲቲ ችግሮች ሊመጣበት ይችላል ማለት ነው። በእንደዚህ አይነት የተለያዩ ምክንያቶች አንድ ድርጅት ቢዝነስ ፌል ሊያደርግ ይችላል። ፋይናንሻል አናላይሲስ ምን ላይ ያገለግለናል ማለት ነው? በእንደዚህ አይነት ኬዞች ሪስክ ማኔጅመንት ላይ ያገለግለናል ማለት ነው። ሪስክ ማኔጅመንት ማለት እያንዳንዱ ካልኩሌሽኖች፣ እያንዳንዱ ፎርካስቶች አፕላይ የሚደረጉትን ፎርሙላዎች አፕላይ በማድረግ ሪስካችንን እንድንቀንስ ይረዳናል ማለት ነው። ሊኩዊዲቲ ችግር አሁን የሚገጥመን ከሆነ መቼ ምን አይነት ማስተካከሎች ማድረግ እንዳለብን በካልኩሌሽኖቹ ብቻ ልንለይና ልናውቅ እንችላለን ማለት ነው። ከዛ በተጨማሪ ደግሞ ኦፕሬሽናል ሪስኮች ሊኖሩ ይችላሉ፣ የኢንኤፊሽንሲዎች ሊኖሩ ይችላሉ፣ ከብድር ጋር የተያያዙ ኢሹዎች ሊኖሩ ይችላሉ። ብድር እንችላለን አንችልም የሚለውን ነገር መገምገም፣ እያንዳንዱን ነገር እንድናይና ተንትንም በዛ መሰረት ውሳኔ እንድንወስድ የፋይናንሻል አናላይሲስ ይረዳናል ማለት ነው። ከዛ ባለፈ ምን ላይ ይረዳናል? የኢንቨስተር አትራክሽን። ኢንቨስተር አትራክሽን ማለት ነው የብድርም ሊሆን ይችላል ወይም ኢንቨስትመንት ለማግኘትም ሊሆን ይችላል። ድርጅታችን ምን አይነት ፋይናንስ አለው፣ ለኢንቨስትመንት ብቁ ነው ወይ፣ ለብድር ብቁ ነው ወይ፣ ሃንድል እናደርገዋለን የሚለውን ነገር የምንገመግምበት፣ በዛ መሰረት ደግሞ የምናስተካክልበት ሜትድ የፋይናንሻል አናላይሲስ ይባላል ማለት ነው። ባንኮችም የራሳቸውን አናላይሲስ ይሰራሉ ብድር ከመልቀቃቸው በፊት። ኢንቨስተሮችም ሴም ቲንግ እንደዚህ አይነት አሰራር አላቸው ማለት ነው። ፋይናንሻል አናላይሲስ የምንሰራ ከሆነ እንደዚህ አይነት ነገሮች ላይ በደንብ ቀድመን እንድንገኝ ይረዳናል ማለት ነው። ከዛ ባለፈ የጎል ሴቲንግ እና ትራኪንግ ላይ። ስለዚህ ምንድነው ይሄ? አንዳንዴ ቢዝነስ ባለቤቶች ምን ይሳሳታሉ? ኦቨር ከሚችሉት በላይ እቅድ ሊያቅዱ ይችላሉ፣ ወይም ደግሞ ከሚችሉት በላይ ሊያስቡ ይችላሉ። ፋይናንሻል አናላይሲስ በመስራት ትንተና በመስራት ግን ትክክለኛ ሪያሊስቲክ የሆነውን ጎላችንን ለመወሰንና ሴት ለማድረግ በዛ መሰረት ደግሞ እንድንመራ የምንደርስበትን ደረጃ ፕሮፐርሊ እንድናውቅ የሚረዳን የፋይናንስ ስልት ነው ማለት ነው። ዋነኞቹ ጥቅማቸው የፋይናንሻል አናላይሲስ ይህንን ይመስላል።